ዛሬ በዓለም ላይ ያሉ ብዙ ህጎች፣ መንግስታዊ ስርዓቶች፣ የመንገድ ግንባታዎች፣ የህንፃ አሰራሮች እና የውትድርና ስልቶች መሰረታቸው ከአንድ ጥንታዊ ስልጣኔ የመጣ ነው። ያ ስልጣኔ ሮም ነበረች። ሮም ከትንሽ መንደር ተነስታ አውሮፓን፣ ሰሜን አፍሪካን፣ ምዕራብ እስያን በማስተዳደር ከታሪክ ታላላቅ ግዛቶች አንዷ ሆነች። ነገር ግን እንዴት ተመሰረተች? ማን መሰረታት? እንዴት እስከዚህ ደረሰች? መጨረሻዋስ ለምን ውድቀት ሆነ? የሚለውን አንድ ባንድ በዝርዝር እንመለከታለን። አብራችሁን ሁኑ። ይህ ዓለምና ታሪኳ የዩቲዩብ ቻናል ነው። አንደኛ፣ የሮም መነሻ። ሮም የተመሰረተችው በዛሬዋ ጣሊያን መካከል በታይፐር ወንዝ ዳርቻ ላይ መሆኑ ይታመናል። በጥንታዊ ታሪክ መሰረት ሮም በ753 ከክርስቶስ ልደት በፊት ተመሰረተች ተብሎ ይነገራል። ከሮም አመሰራረት ጋር በተያያዘ የሁለት መንትያ ልጆች ታሪክ እንደሆነ ይነገራል። እነርሱም ሮሙለስ እና ሪሙስ በመባል ይታወቃሉ። እንደ አፈ ታሪክ ከሆነ እነዚህ ሁለት መንትያ ልጆች ከተወለዱ በኋላ በጣም በእውቀታቸው ላቅ ያሉ፣ ከሰፈሩ የተለዩ ነበሩ። ይህን ያዩ ሰፈርተኞች ከቤተሰብ ጋር በመለየት ወደ ወንዝ ዳር ላይ ጣሏቸው። አንዲት አዛውንት ሁለቱን ሕፃናቶች አግኝታ በቤቷ በመውሰድ ሁለቱንም ሕፃናቶች አሳደገቻቸው። እረኛ ቤት አብረው ሲያገለግሉ ከቆዩ በኋላ ሁለቱም ትልቅ ሲሆኑ አዲስ ከተማ ለመመስረት ወሰኑ። ነገር ግን በአመራርነት ሁለቱ ልጆች ሊስማሙ አልቻሉ። በመጨረሻም ሮሙለስ ወንድሙን ሪሙስን ገድሎ ከተማውን መሰረተ። ከዚያም የከተማዋ ስም ሮም ተባለች። ምንም እንኳን ይህ ታሪክ በአፈ ታሪክ የተመሰረተ ቢሆንም በአርኪኦሎጂ ጥናቶች የሮም ከተማ በ8ኛው ክፍለ ዘመን ከክርስቶስ ልደት በፊት መቋቋሟ ተረጋግጧል። ሁለተኛ፣ የመጀመሪያው የሮም መንግስት ማን ነበር? ሮም በመጀመሪያ በነገስታት ተዳደር ነበር። በታሪኩ መሰረት 7 ነገስታት ሮማንን አስተዳድረዋታል። የመጀመሪያው ንጉስ ሮሙለስ ነበር። ሮሙለስ ማለት ከተማዋን የመሰረታት ራሱ ነበር። ራሱም ንጉስ ሆኖ አገልግሏል። ከነሱ በኋላ ሌሎች ነገስታት መጥተው ከተማዋን አስተዳድረዋል። መንገዶችን ገንብተዋል፣ ቤተ መቅደሶችን ሰርተዋል፣ ህጎችን ደንግገዋል፣ ሰራዊቱን አደራጅተዋል። ነገር ግን የመጨረሻው ንጉስ በጣም ጨካኝ ስለነበረ ህዝቡ ጭካኔውን በማየት በ509 ከክርስቶስ ልደት በፊት አስወግደውታል። ይህም የሮም ሪፐብሊክ የመጀመሪያ ተመሰረተ። የሮም ሪፐብሊክ በፊት በንጉስ ይመሩ የነበሩትን ህዝቡ በ509 ከክርስቶስ ልደት በፊት ስላስወገደው የሮም ሪፐብሊክ ሊመሰረት ቻለ። ከዚህ በኋላ ሮም በንጉስ ሳይሆን በህዝብ ተወካዮችና በሴኔት መተዳደር ጀመረች። ሴኔቱ የአገሪቱን ዋና ውሳኔዎች ይወስን ነበር። በየዓመቱ 2 ካውንስሎችን ይመርጥ ነበር። ይህ አንድ ሰው ፍጹም ስልጣን እንዳይዝ የተደረገ ስርዓት ነበር። ይህ የሪፐብሊክ ስርዓት ለብዙ መቶ ዓመታት የቀጠለ በመሆኑ በዚህ ወቅት ሮም በፍጥነት እያደገች ሄደች። ከዛም ትንሽ ከተሞችን እያሸነፈች እየተቆጣጠረች በሂደት መላዋን ጣሊያን ተቆጣጠረች። ይህ ግን የታላቁ ኢምፔሪያል ጅማሬ ብቻ አልነበረም። በአውሮፓ ብቻ ሳይሆን ሌላ ዓለማት ሀገራትንም ለመያዝ ችለዋል። ወርቅም ተጽዕኖዋ አልጠፋም። ብዙ የዓለም ህጎች በሮማዊ ህግ ተጽዕኖ ተሰርተዋል። የሪፐብሊክና የሴኔት ሐሳቦች በብዙ ሀገሮች ይታያል።
ቀጥተኛ መንገዶችና ጠንካራ ድልድዮች የሮማን ምህንድስና ችሎታን ያሳያል። የላቲን ቋንቋ የብዙ አውሮፓ ቋንቋዎች መሰረት ሆኗል። ብዙ የሕክምናና የሳይንስ ቃላት ከላቲን የመጡ ናቸው ተብሎ ይታሰባል። የሮም ታሪክ የድል ታሪክ ብቻ አይደለም። ከትንሽ መንደር ተነስታ የዓለም ታላቅ ክፍል ያስተዳደረች ኢምፓየር ነበረች። ነገር ግን ኃያል ብቻ መንግስት አይኖርም።